የፌዴሬሽን ምክር ቤት ተጨማሪ ስልጣን ይሰጣል የተባለው የተሻሻለው አዋጅ ኢትዮጵያ ከ7 ሚሊዮን በላይ ጸረ ኮሮና ተዋሲ ክትባት ለመግዛት ማቀዷ፣ የደቡብ ክልል የምርጫ ሂደት ግምገማ፣ ኢሰመጉ በትግራይ ተወላጆች ላይ ደርሷል ስለሚባለው በደል የሰጠው መግለጫ እንዲሁም የአማራ ዴሞክራሲያዊ ኃይል ንቅናቄ አዴሃን መግለጫ ዜና መጽሔት የሚያስቃኘን ጉዳዮች ናቸው። ወደ መጀመሪያው ስናልፍ በሁለት ክልሎች ወይም በፌደራልና በክልሎች መካከል የሚነሱ አለመግባባቶችን ለመፍታት ክልሎች ችግሩ እንዲፈታ ካልጠየቁ ሆኖም ችግሩ ከቀጠለ የፌዴሬሽን ምክር ቤት በራሱ ተነሳሽነት መፍትሄ እንዲፈልግ የሚፈቅድ የተሻሻለ አዋጅ ጸደቀ። ነባሩ አዋጅ ሁለት ወገኖች ካልተስማሙ በአንድ ወይም ሁለት ወገኖች በሚቀርብ ጥያቄ ምክር ቤቱ ለጉዳዩ መፍትሄ እንዲሰጥ ቢደነግግም በተግባር የመፍትሄ እርምጃ ሳይወሰድ ቆይቷል። የሕዝብ ተወካዮች ምክር ቤት ትናንት ያጸደቀው አዋጅ የፌዴሬሽን ምክር ቤት አሁን እየቀረቡ ካሉ የሕዝብ ፍላጎቶችና ጥያቄዎች አንጻር በሕገ መንግስቱ የተሰጡትን ተልእኮዎች በቀልጣፋና በውጤታማ መንገድ ለመፈጸም በሚያስችለው ሁኔታ ላይ ባለመገኘቱ የተሻሻለ ነው ተብሏል። በማሻሻያ አዋጁ ላይ አስተያየታቸውን የሰጡ የህግ ባለሙያ መንግስት በቅርብ ጊዜ ህገ መንግስታዊ አተረጓጎም ስርዓቱን የሚመለከተውን የህገ መንግስት ክፍል የማሻሻል ውጥን እንደሌለው አመልካች ነው ብለዋል። ሰሎሞን ሙጬ ከአዲስ አበባ ዝርዝሩን አዘጋጅቷል። የህዝብ ተወካዮች ምክር ቤት ትናንት ያሻሻለው አዋጅ ቁጥር 251/1993 ዓ.ም በሁለት ክልሎች ወይም በፌዴራል መንግስትና በክልሎች መካከል የሚፈጠሩ አለመግባባቶችን ለመፍታት ክልሎች መሰል ችግሮችን ለመፍታት ካልጠየቁ ነገር ግን ችግሩ ከቀጠለ ፌዴሬሽን ምክር ቤት በራሱ ተነሳሽነት ጣልቃ እንዲገባና መፍትሄ እንዲፈልግ የሚፈቅድ ነው። ህገ መንግስትን ስለመተርጎም የራስን እድል በራስ የመወሰን መብትና አለመግባባቶችን ለመፍታት በሚሉና ሌሎችም የአዋጁ ድንጋጌዎች ላይ ማሻሻያ የተደረገበት የአዋጅ በአንድ ክልል የቀረበ የማንነት ጥያቄ ታይቶ ክልሉ ጥያቄው ተገቢ አይደለም በሚል ውሳኔ ከሰጠና በኋላ ውሳኔውን የሚያስለውጡ ሁኔታዎች ቢፈጠሩና በድጋሚ አይቶ የተለየ ውሳኔ ለመስጠት ቢወስን ለዚሁ አሰራር ቦታ የሚሰጥ ሆኖ ተሻሽሎ ቀርቧል። ጠበቃና የህግ አማካሪ የሆኑትን አቶ በላቸው ግርማን በጉዳዩ ላይ ጠይቀናቸዋል። ከዚህ መረዳው አንደኛ የፌዴሬሽን ምክር ቤት ጥያቄ ከሚነሳባቸው ተቋማት አንደኛው ነው። በተለይ ህገ መንግስት በመተርጎም ውጤታማ አይደለም። እንደውም ይሄ የስልጣን ወይዘር ለመደበኛ ፍርድ ቤት ወይም ለህገ መንግስት ሊሰጥ ይገባዋል እየተባለ ክርክር በሚደረግበት ሰዓት ነው ይሄ አዋጅ የወጣውና ያንን ስልጣን አካቶ መውጣቱ በተለይ ህገ መንግስት የመተርጎም ስልጣን አካቶ መውጣቱ መንግስት በቅርብ ጊዜ ይሄንን በተለይ ህገ መንግስት አተረጓጎም ስርዓቱን ህገ መንግስታዊ ማሻሻል የማድረግ ሀሳብ እንደሌለው የሚያሳይ ይመስለኛል። በሌላ በኩል የአስተዳደር ወሰን ማካለልን በተመለከተው ጉዳይ የህዝብ ውሳኔ በተደረገባቸው አካባቢዎች ከህዝብ ውሳኔ በኋላ የሚታዩ ችግሮችና ግጭቶች መኖራቸውን በማመን የህዝብ ውሳኔ ከተከናወነ በኋላ የወሰን ማካለል ተግባሩ በ6 ወራት ማከናወን አለበት በሚል ደንግጓል። የሚሆነው በወሰን ማካለሉ ሂደት የሚሳተፉ ክልሎችና አካላት ለማካለሉ በቂ ዝግጅት እንዲያደርጉ፣ በዚህ ጊዜ አለመግባባቶች ሊፈጠሩ ስለሚችሉ ይህንን ማስወገድ ህዝብ ውሳኔ ከተካሄደና ወሰን ከተካለለ በኋላም የሰላም ግንባታ የልማትና የህዝቦች እርስ በርስ ግንኙነት እንዲዳብር ማድረግን ታሳቢ ማድረጉን ገልጿል። የብሔረሰቡ ጥያቄ ከመመለስ አንጻር ተወሰኑ የታዩ ክፍተቶችን በመሙላት የታሰላል። በተለይ የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት በተመለከተ የላላ አሰራር ለፌዴራል መንግስቱ የበለጠ ስልጣን የሚሰጥ ፌዴራል መንግስቱ ቁጥጥር ሳይኖርበት ወደ ክልሎች እንዲገባ የሚፈቅድ ነው የሚመስለው። የበለጠ ለፌዴራል መንግስቱ ስልጣን የሚሰጥ ነው የሚመስለው። ይሄ ደግሞ በክልልና በፌዴራል መንግስት ሊኖር የሚገባውን የባላንስ ኦፍ ፓወር የሳተ ያረዘነ ይመስለኛል። አዋጁ ተሻሽሎ የጸደቀበት ዋናው ምክንያት የፌዴሬሽን ምክር ቤት አሁን እየቀረቡ ካሉ የህዝብ ፍላጎቶችና ጥያቄዎች አንጻር ምክር ቤቱ በህገ መንግስቱ የተሰጠውን ተልእኮዎች በቀልጣፋና በውጤታማ መንገድ ለመፈጸም ቁመና ላይ ባለመገኘቱ ነውም ተብሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ኢትዮጵያ በአቅርቦት እጥረት ምክንያት የተስተጓጎለውን የጸረ ኮቪድ ክትባት ዘመቻ ለመቀጠል ተጨማሪ 400,000 ክትባቶችን ነገና ከነገ በስቲያ ወደ ሀገር ውስጥ ልታስገባ መሆኑን የጤና ጥበቃ ሚኒስቴር አስታወቀ።
በሚኒስቴሩ የክትባት ከፍተኛ አማካሪ ዶክተር ሙሉቀን ዮሐንስ በተለይ ለዶይቼ ቬለ እንደገለጹት ኢትዮጵያ የኮቪድ-19 መከላከያ ክትባትን ፍትሃዊ ስርጭት ለማረጋገጥ ከሚሰራው ከኮቫክስ ከምታገኘው በተጨማሪ ከ7 ሚሊዮን በላይ የአስትራዜኒካ እንዲሁም የጆንሰንና ጆንሰን ክትባቶችን ለመግዛት አቅዳለች። ሶስተኛው የወረርሽኙ ማዕበል ይከሰታል የሚል ስጋት ስላለም ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ከፍተኛ አማካሪው አሳስበዋል። ታሪኩ ኃይሉ ከአትላንታ ተጨማሪ ዘገባ አለው። ባለፈው መጋቢት ወር የጸረ ኮቪድ-19 ክትባት ዘመቻ የጀመረችው ኢትዮጵያ ክትባቱን ያገኙ ዜጎቿ ቁጥር አሁን 2,053,298 ደርሷል። ከነዚህ መካከል አብዛኛዎቹ አስትራዜኒካና ሳይኖፋርም የተሰኙትን የክትባት አይነቶች የመጀመሪያ ዙር መውሰድ የቻሉ መሆናቸውን ዶክተር ሙሉቀን አመልክተዋል። በታዳጊ አገሮች የክትባቱ ፍትሃዊ ስርጭት ጥያቄ የሚነሳበት መሆኑ እንዳለ ሆኖ በዓለም ግዙፍ ክትባት አምራች በሆነችው ህንድ የተከሰተው የወረርሽኙ አስከፊ ገጽታ ክትባቱን በወቅቱ የማግኘቱን ፈተና የከበደ ማድረጉን ከኃላፊው ገለጻ ለመረዳት ችለናል። ነገና ከነገ በስቲያ 400,000 የጸረ ኮቪድ ክትባት ወደ ኢትዮጵያ የሚገባ መሆኑን የገለጹት ዶክተር ዮሐንስ በነሐሴና መስከረም ወርም 1.7 ሚሊዮን የአስትራዜኒካ ክትባቶች በዓለም አቀፉ የክትባት ተደራሽነት ጥምረት ኮቫክስ አማካይነት ይገኛሉ ተብሎ ይጠበቃል ብለዋል። ከኮቫክስ ጥምረት ውጪ በሌሎች አማራጮች ተጨማሪ ክትባቶችን ለማግኘት የሚደረግ ጥረት ካለ ዶይቼ ቬለ የጠየቃቸው ከፍተኛ አማካሪው ሲመልሱ የኢትዮጵያ መንግስት አስፈላጊውን ፋይናንስ በመመደብ ከኮቫክስ ውጪ ተወሰነ መልኩ ከሌሎች አማራጮች ደግሞ ሌሎች ካሉት እንደ አፍሪካ ሜዲካል ሳፕላይስ ፕላትፎርም በተለይ አፍሪካን ዩኒየን ወይም አፍሪካን ሲዲሲ ያዘጋጁት ከዛ ተጨማሪ ክትባቶችን ለመግዛት እያሰብን ነው። በተለይ ጆንሰን ኤንድ ጆንሰን ወደ 3 ሚሊዮን ክትባቶች ለመግዛት እያሰብን ነው። ሌሎችም አማራጮችን በተለይ አስትራዜኒካን ወደ 4 ሚሊዮን ለመግዛት እያሰብን ነው። ይሄ እንግዲህ አሁን ቅድም ስታክስ ላይ ከነበረ ውጪ ነው። ስለዚህ እነዚህን በማድረግ ምናልባት እንግዲህ በመቶ መጨረሻ ላይ ስንነሳ መጀመሪያ አቅለን የነበረ ነው በተቻለ መጠን ወደ 20% የሚሆነው ተጋላጭ የሆኑ የህብረተሰብ ክፍል የመከተብ እቅድ አለን ማለት ነው። ዞሮ ትልቁና ዋናው ይሄን እቅዳችን መሳካቱን የሚወስነው አጠቃላይ ያለው የዓለም አቀፉ የክትባት ያቀርቦት ሁኔታ ይሆናል ማለት ነው። ዶክተር ሙሉቀን እንዳሉት በዓለም አቀፍ ደረጃ በመስፋፋት ላይ ያለውና እስካሁን በ16 የአፍሪካ ሀገሮች የተከሰተው ዴልታ የተባለው አደገኛ ልውጥ የኮሮና ተዋሲ ኢትዮጵያ ውስጥ ሊኖር እንደሚችል ይገመታል። ሶስተኛው ዙር የወረርሽኙ ማዕበል በኢትዮጵያ ይከሰታል የሚል ስጋትም አለም። እንዲሁም ክረምቱ ለተዋሲው መስፋፋትና መራባት መልካም አጋጣሚ የሚፈጥር በመሆኑ ተገቢውን ጥንቃቄ ማድረግ ይገባል ሲሉ መክረዋል። እንግዲህ ወረርሽኙ በጣም ትንሽ ዜጎችን ሲኒየር የሆኑ ዜጎችን ኖርማሊ እየቀጠፈብን ያለ በሽታ። ስለዚህ አሁን ኮቪድ-19 ያለ አሁንም ሰዎችን የወሰደብን እየገደለብን ለአብነት ያህል በዚህ ሳምንት እንኳን ኖርማሊ የእናቶች እናት የደጎች ሁሉ ደግ የመስጠት ሁሉ ተምሳሌት የሆኑ ትንሽ እናታችን እናስተናል። አሁን ክብርት ዶክተር አበበች ጎበና ይሄ የወረርሽኙ አስከፊ ገጽታ ነው። ተመሳሳይ እሳቸውን አነሳሌ ተመሳሳይ በጣም ሊገስጹ ሊመክሩ አንተም ተው ልጆች ትልቅ ሲኒየር የሆኑ ሽማግሌዎችን አዛውንቶችን እየመጠቀም ያለን በሽታ ከመሆኑ አንጻር ተያይዞ ሁላችንም ሳንሰለች ኖርማል ሁሉም ባለድርሻ አካላቶች ኖርማል በመተባበር ከዚህ በፊት ስንሰራ እንደነበረው ተባብረን አጠቃላይ የበሽታ መከላከያ መንገዶችን አድርገን ሳንሰለች ለመተግበር ይህን አስከፊ ጊዜ ይህን አስቸጋሪ ወረርሽኝ ጊዜ ማለፍ ይጠበቅብናል። በኢትዮጵያ የኮቪድ-19 ወቅታዊ ሁኔታ መግለጫ እንደሚያመለክተው 4338 የሚሆኑ ዜጎች ከወረርሽኙ ጋር በተያያዘ ለህልፈተ ህይወት ተዳርገዋል። ወደ 277000 የሚሆኑ ሰዎች በኮሮና ተዋሲ ተይዘው ወደ 261000 የሚሆኑት አገግመዋል። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። በደቡብ ክልል በስድስተኛው አገራዊ ምርጫ የተወዳደሩ 22 የፖለቲካ ፓርቲዎች የምርጫውን ሂደት ለመገምገም ያስችለናል ያሉትን ውይይት አካሄዱ። በሐዋሳ ከተማ ትናንት በተካሄደው የውይይት መድረክ ላይ አንዳንድ የፖለቲካ ፓርቲ ተወካዮች ምርጫው እንደ ሀገር ኢትዮጵያ ያሸነፈችበት ነው ሲሉ፣ ከፊሎቹ ደግሞ በተወሰኑ አካባቢዎች ህዝቡ የሚፈልገውን እንዳይመርጥ ተጽዕኖዎች አስተውለናል ሲሉ ተደምጠዋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዝርዝር ዘገባ ልኮልናል።
በደቡብ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ባቋቋሙት የጋራ ምክር ቤት አማካኝነት በስድስተኛው ሀገራዊ ምርጫ ላይ የነበረውን ሂደት ገምግመዋል። በምርጫው ታይተዋል ባሏቸው አዎንታዊና አሉታዊ ጉዳዮች ዙሪያም ተወያይተዋል። በውይይቱ ላይ የተሳተፉ የፖለቲካ ፓርቲ አመራሮች አገሪቱ ካሉባት የውስጥና የውጭ ጫናዎች አንጻር በምርጫው ሰላማዊነት ላይ ስጋት እንደነበራቸው ተናግረዋል። አብዛኞቹ ፓርቲዎች ምርጫው የቀውስ መነሻ ሊሆን አይገባም የሚል እምነት እንደነበራቸው ያወሱት የጋሞ ሕዝቦች ዲሞክራሲያዊ ፓርቲ ሊቀመንበርና የደቡብ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ መረድ ሽብሩ በዚህም በሂደቱ ሁሉም አሸናፊ ሆኖ የወጣበት ሊሆን ችሏል ብለዋል። እዚህ ቦታ ላይ ያሸነፈው ሁላችንም ነው። አገራችን ካለባት የውስጥም የውጭም ተጽዕኖ ተነስተን ስናይ ምርጫው ሌላ አይነት ክራይሲስ እንዳይመጣ ሁላችንም ትብብር አድርገናል። አሁን የተካሄደው ስድስተኛው ሀገራዊ ምርጫ የክራይሲስ መነሻ መሆን የለበትም የሚል ጽኑ አቋም በክልል ተሳተፉ ፖለቲካ ፓርቲዎች ይዘውታል። በዚህ ዳውት የለንም። ያንን ስንል ግን ሌሎች አሁን እንደሚያነሱት እኛም እንደምናነሳው ያቀረብናቸው ቅሬታዎች አሉ። ቅሬታው ህጉን ተከትሎ ይሂድ። እሱ ላይ ምንም ዳውት ምናደርገው የጋራ ምክር ቤትም ዳውት የለው፣ የክልሉ መንግስትም ዳውት አለው ብዬ አላስብም። መብቱን ህግ የተሰጠውን መብት ሁሉም ፓርቲ ምናልባትም ምርጫ ቦርድ የሚሰጠው ውሳኔ ካልተዋጠ ፍርድ ቤት የመሄድ መብቱን የተጠበቀለት ነው። በአንጻሩ በውይይቱ ከተሳተፉ የፖለቲካ ፓርቲዎች መካከል የምርጫው ሂደት ቅሬታዎች የተነሱበት እንደነበር ሲገልጹ ተደምጠዋል። በተለይም የእናት ፓርቲ የደቡብ ክልል አስተባባሪ አቶ ወልደ ማርያም ልሳኑ በወላይታ አካባቢ ህዝቡ የሚፈልገውን እንዳይመርጥ ጫናዎች መስተዋላቸውን ገልጸዋል። የቅሬታው ምንጭ ህዝብ የሚፈልገውን እንዳይመርጥ ተከልክሏል የሚለው ኢሜጅ ነው። እንደ ወላይታ ዞን በተካሄዱ 7 የምርጫ ኮንስቲትዩንሲዎች ላይ ምንድነው የተፈጸመው? የምርጫ አዋጁ እንዴት ነው ቫዮሌት የተደረገው? እንዴት ነው ምርጫውን ያስኬዱት የሚለው ሂደት ውጤቱ ላይ ችግር የለውም። ያውን ውጤቱ ተለጥፎ ብልጽግና አሸነፈ፣ እናት አሸነፈ፣ ወገን አሸነፈ፣ ኢዜማ አሸነፈ አይደለም። ህዝብ የማሸነፍ እድሉን ተነጥቋል የሚል ውስጣዊ የሆነ የሚመላለስ ሀሳብ አለ። ይህንን በተቃዋሚ ፓርቲ ሰንስ ሳይሆን ለህዝብ ካለን ክብር አንጻር ወርደን እውነት ነው ውሸት ነው የሚለውን የማረጋገጥ ሂደት ላይ እጃችሁ ካለ እውነትም ይሄ ተቋም በህይወት እንዲቀጥል የክልሉ መንግስት ፍላጎት አለው የሚል እምነት አሳድረን ከዚህ መድረክ መሄድ እንችላለን። በውይይት መድረኩ ላይ የተገኙት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በስድስተኛው ሀገራዊ ምርጫ ለተገኘው ድል የፓርቲዎቹ አስተዋጽኦ ከፍተኛ ነው በማለት ተፎካካሪ ፓርቲዎችን አወድሰዋል። ባገኘነው ድል ሁሉ የእናንተ አስተዋጽኦ እንዳለው እናምናለን። ምክንያቱም የእናንተ ደጋፊዎች፣ የእናንተ አባላት በአጠቃላይ በማህበረሰብ ውስጥ ባላችሁ ሚና ውስጥ ገንቢ የሆነ መንገድ አስተዋጽኦ ማድረግ ባትችሉ ኖሮ አሁን ወደ ደረስንበት ምዕራፍ መድረስ አስቸጋሪ ይሆን ነበር። ስለዚህ ድምር ውጤቱ የሁላችንም ነው እና ለዛም ነው አሁን ባለንበት ሁኔታ በተነጻጻሪ ክልሉ በተረጋጋ ሁኔታ እንዲሆን የሆነው ማለት ነው። በደቡብ ክልል ባለፈው ሰኔ 14 በተካሄደው ሀገራዊ ምርጫም 22 የፖለቲካ ፓርቲዎች በ88 የምርጫ ክልሎች ላይ ለክልልና ለተወካዮች ምክር ቤት መቀመጫዎች መፎካከራቸው ይታወቃል። ለዶቼ ቬሌ ዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ። አዲስ አበባን ጨምሮ በተለያዩ ከተሞች በትግራይ ተወላጆች ላይ የሚደርሰው በደል እንዳሳሰበው የኢትዮጵያ ሰብአዊ መብቶች ጉባኤ በምህጻሩ ኢሰመጉ አስታወቀ። ኢሰመጉ ትናንት ባወጣው አስቸኳይ ዘገባና ለዶይቼ ቬለ በሰጠው ተጨማሪ ማብራሪያ የትግራይ ተወላጆች በተለያዩ ከተሞች ማንነትን መሰረት ያደረገ እስራት እንደሚደርስባቸው፣ ሆቴሎችን የመሳሰሉ ንግዶቻቸውም እንደተዘጉባቸው ጥቆማዎች እንደደረሱት ገልጿል። መንግስት ኃላፊነት ወስዶ የዜጎችን መብት ለማስከበር የበኩሉን ድርሻ እንዲወጣም ጥሪ አቀርበዋል። ዮሐንስ ገብረ እግዚአብሔር ከአዲስ አበባ ተጨማሪ ዘገባ አዘጋጅቷል። መንግስት አስቸኳይ የእርምት እርምጃ ካልወሰደ የሚፈጠረው የሰብአዊ ቀውስ ከፍተኛ እንደሚሆን ያምናል ይላል ኢሰመጉ በአስቸኳይ መግለጫው። የመከላከያ ሰራዊት ከትግራይ መውጣትን ተከትሎ የስልክ መብራትና የመሰረተ ልማት አገልግሎቶች መቋረጣቸውን፣ ይህም በክልሉ ያለው የሰብአዊ መብት ክትትል አስቸጋሪ እንዳደረገበት ይገልጻል። የኢሰመጉ ዋና ዳይሬክተር አቶ ዳኒርጋ መግለጫውን ተንተርሰው ለዲደብሊው ተጨማሪ ማብራሪያ ሰጥቷል። በትግራይ ክልል ያለውን የሰብአዊ መብት አያያዝ ሁኔታ መንግስትም
ኃላፊነት ወስዶ የዜጎችን መብት በማስከበር ረገድ የበኩሉን ድርሻ እንዲወጣ ሌሎች አካላትንም እንደዚሁ በተመሳሳይ በተለይ ንጹሃንን ህይወት ንብረት አካልን አደጋ ላይ ከሚጥል ድርጊቶች ተቆጥበው የዜጎችን የሰብአዊ መብቶች ሁኔታ እንዲያከብሩ እንዲያስከብሩም ጭምር አጠቃላይ ጥሪ ለማቅረብ ነው ትላንት መግለጫ ያወጣ ነው። በክልሉ ብቻ ደግሞ ሳይሆን በአዲስ አበባም በአንዳንድ አካባቢዎች ላይ ማንነት ላይ መሰረት ያደረገ እስር እየተፈጸሙ እንደሆኑ ጥቆማዎች ደርሰውናልና ያም ራሱ ባልተጣራ ሁኔታ እንደዚሁ የክልሉ ተወላጆች ላይ እየደረሱ ያሉ እስሮችንም ጭምር በበቂ ማጣራት በህግ አግባብ መደረግ አለበት የሚል አጠቃላይ ጥሪ ለማቅረብ ጭምር ነው የትላንቱን መግለጫ ያወጣ ነው። በመሃል አዲስ አበባ በተለያዩ ቦታዎች በመቶዎች የሚቆጠሩ የትግራይ ተወላጆች ሬስቶራንቶችና ሌሎች የንግድ ቤቶች ማንነት መሰረት አድርጎ በተዘጉበት ሁኔታ ከመንገድና ከትምህርት ቤቶች እንዲሁም ከግል ኮሌጆች ሳይቀር መታወቂያቸው ከትግራይ ስለሚል ብቻ በሚታሰሩበት ሁኔታ ጥቆማ ደርሶናል ብሎ ማለፍ አይከብድም ወይ አልናቸው አቶ ዳንኤል ጋን። እንግዲህ እኛ ያንን ያልንበት ምክንያት በቂ ማጣራት ወይም ምርመራ ስላላካሄድን ነው እንጂ ምናልባት አሁን ከሚባለውም በላይ ስናጣራ የምናገኘው ስፋቱንም ይሁን የቁጥሩንም ብዛት ልናገኝ እንደምንችል ታሳቢ እናደርጋለንና ለጊዜው ግን መግለጫውም ላይ ለማለት የሞከርነው ምንድነው ኢሰመጉ በቂ ተጨማሪ ማጣራቶች እስኪያደርግ ድረስ አሁን ባለው ሁኔታ ግን በጣም አሳሳቢና ፈጣን ትኩረት ሊሰጠው ይገባል ከሚል አንፃር ነው ጥሪውን ያቀረብነው። በጥቆማ ደረጃ ስለሆነ እንጂ በማጣራት ሂደት ከዚህ በላይ ልናገኝ እንደምንችል እንገምታለን። በስርዓቱ አቤቱታ መተው ቢሮአችን ቢቀርብልን እንደገናም ሌሎች ተጨማሪ ነገሮችን ቢካተትልን የበለጠ ያግዘን ነበር። አሁን ግን እዚህ ቦታ እንዲሆነዋል ስለሚል ነው በጥቆማ ያልነው። ግን አሳሳቢም ነው ይሄ ጉዳይ እንደቀላል የምንተው ስላልሆነ በስፋት በብራንች ጽህፈት ቤቶቻችንም እንዲሁም በዋናው ጽህፈት ቤት ጭምር ይሄንን ጉዳይ ሲሪየስሊ ከሰማንበት ጊዜ ጀምሮ ሲሪየስሊ በማጣራት ሂደት ውስጥ ላይ ነው ያለነው። በቅርቡ ደግሞ ጥቅል ሪፖርቱን ይፋ የምናደርግ ይሆናል። ለምሳሌ የሆቴሎች መዘጋት ተመርጦ ሆቴሎች መዘጋት ቀደም እንደጠቀስኩት በትግራይ ተወላጆች ላይ እስር ማንገላታት በስፋት እየተፈጸመ እንደሆነ እነዚህ አይነቶች ጥቆማ ተደርገዋልና እነዚህን ደግሞ እውነት ለመናገር በተቻለ ፍጥነት በስፋት አጣርተን ደግሞ የደረስንበትን ይፋ የምናደርገው ይሆናል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ቀጣዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። የአማራ ዴሞክራሲያዊ ኃይል ንቅናቄ በምህጻሩ አዲሃን ህወሓት በኢትዮጵያ ላይ አድርሷል ያለውን ስጋት ለመከላከል የአማራም ሆነ የኢትዮጵያ ህዝብ በጋራ እንዲቆም ጠየቀ። የአዲሃን የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው ዛሬ በሰጡት መግለጫ ህወሓት ያሳደረው ስጋት አደገኛ መዘዝ ሊያስከትል ይችላል ሲሉ ገልጸዋል። ፓርቲያቸው ስጋቱን ለማስወገድ በግንባር ቀደምትነት ይሰለፋልን ብለዋል። አለምነው መኮንን የአማራ ዲሞክራሲያዊ ኃይሎች ንቅናቄ ዛሬ ከሰዓት በኋላ በሰጠው መግለጫ የተቃጣውን የሀገር ህልውና ጥያቄ መመለስ የምንችለው በአንድነት በመሰለፍና በመታገል እንደሆነ ገልጿል። የንቅናቄው የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው እንደተናገሩት ህወሓት በአንዳንድ የሀገር ውስጥና በውጭ ሀገር ሚዲያዎች እያሰራጨ የሚገኘው ፕሮፓጋንዳ ክልሉንና ሀገሪቱን ለቀውስ እየዳረጋት ነው። ይህንን አካሄድ አዲሃን በእጅጉ እንደሚያወግዝ አስረድተዋል። ትነግ ዛሬ በሀገራችን ውስጥ በቀሰቀሰው ጦርነትና በሀገር ውስጥም በውጭም እያሰራጨ በሚገኘው የሐሰት ፕሮፓጋንዳ በአንድ በኩል የአባይን ወንዝ እንደ ባለቤት ኢትዮጵያ እንዳትጠቀም ባለ በሌለ ኃይሉ፣ በሌላም በኩል በውስጥ የፖለቲካ ችግሮቻችንና በውስጥ የፖለቲካ ጉዳያችን ላይ እየፈጠረ ያለውን ቀውስ ድርጅታችን አዲሃን አጥብቆ ይቃወማል። የሚመጥን የፖለቲካ ትግል ለማድረግና የህወሓትን ሁለንተናዊ ጉዞ ለመቋቋም ፍጹም የሆነ ፍላጎታችንን የኢትዮጵያም ህዝብ የቆምንለትና ወክለነው የምንንቀሳቀሰው የአማራ ህዝብም እንዲረዳልን እንፈልጋለን። የአማራ ህዝብ ከህወሓት የተደቀነበትን ስጋቶች እንዲከላከልም ኃላፊው አሳስበዋል። መላው የኢትዮጵያ ህዝብ
በተለይም የአማራ ሕዝብ የተደቀነበትን የህልውና አደጋ በጥልቀት ተረድቶ ለችግሩ የሚመጥን ዝግጅት በማድረግ ትህነግን እንዲቋቋም ጥሪያችንን ለማስተላለፍ ነው። አዲሃን ይህን የተደቀነ የህልውና አደጋ በግንባር ቀደምትነት ለመታገልም መዘጋጀቱን አብራርቷል። ይህ የተደቀነብን አደጋ እንደ ድርጅት ፈተናውን ከሌሎች ወገኖች ጋር ሆነን ለመቋቋም በግንባር ቀደምትነት መቆማችንን በዚህ አጋጣሚ ቃል ኪዳናችንን እናድሳለን። በሌላም በኩል የኢትዮጵያን ሉዓላዊነትና የአማራን ሕዝብ ህልውና ለማረጋገጥ ከሚሰሩ ከማንኛውም የፖለቲካ ኃይል ጋር አብረን ለመስራት ያለንን ቁርጠኝነት በልበ ሙሉነት እናረጋግጣለን። በመስዋዕትነት ወደ ቀድሞ አካባቢያቸው የተመለሱ የአማራ አካባቢዎችና ማንነት ዳግም ወደ ጭቆና እንዲመለሱ አይፈቀድም ብሏል የአዲሃን የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው። የአማራ ሕዝብ በከፈለው መስዋዕትነት የወልቃይትን የራያን መሬቶች በአሁኑ ሰዓት አስመልሷል። ከዛሬው ጀምሮ ያን የተገኘ ድል ለመጠበቅ ካለው ህዝባችን ከፖለቲካ ድርጅቶች ከመንግስቱም አስተዳደር ጋር በመሆን ያንን ጥቅም ዘላቂ እንዲሆን እንጠብቃለን። የችግሮቻችን ምንጮች ሁሉ በባዕዳን የተሸረበ ሴራ መሆኑን ያመለከቱት አቶ ምርጫው ይህንን ሁሉም ሊያውቀው እንደሚገባ ተናግረዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የኢትዮጵያን መንግስት በትጥቅ ትግል ለማስወገድ ለ8 ዓመታት በኤርትራ በረሃዎች ቆይቶ ለውጡን ተከትሎ በሰላማዊ ትግል ለመሳተፍ ወደ ሀገር ውስጥ ከገቡ የፖለቲካ ፓርቲ ድርጅቶች መካከል አንዱ ነው። ዓለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። አድማጮች፣ በዚሁ ዘገባ እንግዲህ የምሽቱ የዜና መጽሔት ዝግጅታችን ያበቃል። ከዶይቼ ቬለ